መንፈስ ቅዱስ በእኛ ሕይወት ሲያዝን ወይም በእኛ ደስተኛ ካልሆነ ይህ በሕይወታችን ውስጥ የሚታዩ ግልጽ ምልክቶችና በመንፈሳዊ ሁኔታዎች መረዳት እንችላለን። መጽሐፍ ቅዱስ መንፈስ ቅዱስ ሊያዝን እንደሚችል በግልጽ ያስተምረናል። መንፈስ ቅዱስ በእኛ ደስተኛ እንዳልሆነ የምናውቅባቸው ዋና ዋና መንገዶች፣ አንደኛ የውስጥ ሰላም ማጣትና መረበሽ። መንፈስ ቅዱስ የሰላም መንፈስ ነው። እርሱ በእኛ ሲደሰት በሁኔታዎች የማይናወጥ ሰላም ይኖረናል። ነገር ግን እግዚአብሔር የማይደሰት ነገር ስናደርግ ያ ሰላም ይርቃል። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 14 ቁጥር 17 ላይ እንዲህ ይላል፣ የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት። መንፈስ ቅዱስ ደስተኛ ካልሆነ የዚህ የመንፈሳዊ ደስታና ሰላም ምንጭ ይጠፋል። በውስጣችን የጥፋተኝነት ስሜት፣ መረበሽና ባዶነት ይሰማናል። ሁለተኛ የጸሎት ሕይወት መቀዛቀዝ። መንፈስ ቅዱስ የእርዳታና የልመና መንፈስ ነው። እርሱ በእኛ ሲያዝን ወደ እግዚአብሔር የመቅረብ ፍላጎታችን ይቀንሳል። ጸሎት ይከብደናል፣ እንደ ግዴታም ይታየናል። የእግዚአብሔር ቃል በሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 26 እንዲህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና ብሎ ይናገራል። መንፈስ ቅዱስ ሲያዝን ያ አጋዥነቱ ይገታል። ጸሎት ባዶ ቃላት ብቻ ይሆንብናል። አጋዡ መንፈስ ከኛ ጋር ስላልሆነ ወይንም በእኛ ስላሰነ፣ አጋዥነቱ ከእኛ ስለራቀ ጸሎታችን ባዶ ቃላት ብቻ ሆኖብን ይቀራል ማለት ነው። ሶስተኛ ለቃሉ ያለን ፍላጎት መጥፋት። መንፈስ ቅዱስ ወደ እውነት ሁሉ የሚመራን መሪ ነው። በእኛ ደስተኛ ካልሆነ መጽሐፍ ቅዱስ ስናነብ ምንም እንደማይገባንና እንደማይገስጸን ይሰማናል። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ እንዲህ ይላል፣ እርሱ ግን የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። መሪው ሲያዝን መንገዱ ይጠፋብናል። የእግዚአብሔር ቃል እንደ ቀድሞ ልባችንን አያንቀሳቅሰውም። አራተኛ የኃጢአት መናቅ ስሜት። መንፈስ ቅዱስ ስለ ኃጢአት የሚወቅስ መንፈስ ነው። በእኛ ደስተኛ ካልሆነ ሕሊናችን የመደንዘዝ ምልክት ያሳያል። ቀድሞ የምንጠላው ኃጢአት በቀላሉ መለማመድ እንጀምራለን። የእግዚአብሔር ቃል በኤፌሶን ምዕራፍ 4 ቁጥር 30 ላይ ለቤተ ክርስቲያን ለክርስቶስ አካል የሚሆን ቤዛነት ቀን እስኪመጣ ድረስ የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ብሎ ይናገራል። ይህ ጥቅስ መንፈስ ቅዱስ ሊያዝን እንደሚችል ትልቁ ማረጋገጫ ነው። እርሱ ሲያዝን የእርሱ ድምፅ በውስጣችን እየቀነሰ ይሄዳል። መንፈስ ቅዱስ በእኛ ደስተኛ እንዳልሆነ ከተረዳን መፍትሄው ንስሐ መግባት ነው። ያሳዘነውን ነገር ለይቶ ለእግዚአብሔር መናገር፣ ከዛ ድርጊት መራቅ፣ ለመንፈስ ቅዱስ መሪነት እንደገና ራስን ማስገዛት። መንፈስ ቅዱስ በጣም ታጋሽና አፍቃሪ ስለሆነ በንስሐ ስንመለስ ወዲያውኑ ሰላሙንና ደስታውን በውስጣችን ያድሳል። ከነዚህ ምልክቶች መካከል አሁን በሕይወቶ የሚታይ አለ? ቤተሰቦች ቪዲዮዬ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ እንዲሁም ፎሎ ያላደረጋችሁ ፎሎ በማድረግ ቤተሰብ እንድትሆኑ አበረታታችኋለሁ።